የተወደዳችሁ የኢትዮ ፕላስ ተመልካቾቻችን በአዲስ አጀንዳ በአዲስ ርዕስ ተከስተናል። በኢትዮጵያ ላይ በአራት አቅጣጫ ጥቃት ሊከፈት ነው። ጀነራሉ በጓዳ እየተዶለተ ያለውን እየተቆላለ ያለውን ሴራ በተመለከተ እጅግ አስደንጋጭ መረጃን አጋርተዋል። እንግዲህ ነገሮች በዚህ ከቀጠሉ እንግዲህ እጅግ አስፈሪው አስጨናቂው ጊዜ ለሀገራችን እየመጣ ይመስላል። ይሁንና ግን የኢትዮጵያ አገር መከላከያ ሰራዊትና መንግስታችን በተጠንቀቅ ሆኖ ነገሮችን በብልሃትና በአንክሮ እየተከታተለ ስለመሆኑ ነው መረጃዎች የሚያመላክቱት። እንግዲህ ትንሽ አስቸጋሪ ነገሮች ናቸው። ቀጠናዊ መልክ ያዘም ቀጠናዊ ለዛም ያለው ጉዳይ ነው ሁነት ነው እየተከሰተ ያለው በአሁኑ ሰዓት። እንግዲህ ባለፈው ሳምንት አልጀዚራ አንድ ዘገባን ይዞ ወጥቶ ነበር። ይኸው ምንድነው በቤኒሻንጉል ጉሙዝ አቅጣጫ የሱዳን ማለትም በካይሮ የሚዘወረው የአልቡርሃን ጦር በቤኒሻንጉል ጉሙዝ በኩል በኢትዮጵያ ጥቃት ሊከፍት መሆኑን ነው። ምክንያት ያላቸውን ጉዳዮችም ዘርዝሯል። ይሁንና ግን የኢትዮጵያ መንግስት ያንን ነገር አላረጋገጠምና ያንን ክስ እንደ ሐሰተኛ ክስ ወይም እንዳልተረጋገጠ ክስ ልንወስደው እንችላለን። ያንን ተከትሎ እንግዲህ በዛ በቤኒሻንጉል ጉሙዝ አቅጣጫ ጥቃት ልትከፍት ነው። ያ መረጃ በወጣ እለት ደግሞ በዚህ በአልቡርሃን ጋር ወግኖ የሚዋጋው በሱዳን የሚዋጋው የህወሓት አርሚ 7 ደግሞ በዚያው እለት በተጠንቀቅ እንዲሆን ልዩ ትዕዛዝ ተሰጥቶታል። የአርሚ 7 እንግዲህ ሸረሪና ወይም ከወልቃይት በ25 እና በ30 ኪሎ ሜትር ርቀት ላይ በመድፍ ርቀት ላይ የሚገኝ ጦር ነው። እንግዲህ ይሄ ጦር እንግዲህ ትዕዛዝ ተሰጥቶታል ከሱዳን ወይም ከቲፒኤልኤፍ ማለት ነው። ይህን ተከትሎ እንግዲህ ሱዳን በሁለቱም አቅጣጫ ለመክፈት ተሰናድታለች። ከዚህ ጀርባ ደግሞ ዋናው አቀናጅና አዝማች ደግሞ ካይሮ ነች። እንደሚታወሰው ካይሮ በዚህ 2 ወር ውስጥ ብቻ ከ6 ጊዜ በላይ ኢትዮጵያ ላይ የኃይል አማራጭን ጭምር ልትጠቀም እንደምትችል በተደጋጋሚ እየዛተች ነው የምትገኘው። ከሰሞኑ ምዕራብ ጎጃም ፍኖተ ሰላም ከተማ ላይ እንግዲህ አንድ ህዝባዊ ውይይት ነበር። በዚያ ውይይት ላይ የምስራቅ እዝ አዛዡ ሌተናል ጀነራል መሐመድ ተሰማ ተገኝተው ነበር። ጀነራል መሐመድ ተሰማ በዚያ መድረክ ላይ እጅግ ልብ ሊባሉ የሚገቡ አሁን ካነሳናቸው ነጥቦች ጋር እጅግ የሚሰላሰሉ ጉዳዮችን አንስተዋል። እንግዲህ የአንድ እዝ መሪ ናቸው፣ አዛዥ ናቸው። ጀነራል መሐመድ ተሰማ የተደራጀ የተጠና የተብላላ መረጃ ወታደራዊ የደህንነት መረጃዎች ያሏቸው ትልቅ ወታደራዊ መኮንን ናቸው። እኚህ ጀነራል እንግዲህ ምንድነው ያሉት በዛ መድረክ ላይ ፋኖ፣ ግብጽ፣ ኤርትራ፣ ህወሓት በጋራ በመሆን ጥቃት ለመክፈት ሰነድ ተፈራርመዋል። በሁሉም አቅጣጫ ነው ጥቃት ለመክፈት እየተዘጋጁ ያሉት የሚል ነገር አንስቷል። ይሁንና ግን ፋኖ ይህን ለማድረግ አሁን ያለበት ቁመና ይሄን አይፈቅድለትም። ምናልባት የዛሬ 2 ዓመት ያኔ ወረዳዎችን ዞኖችን መቆጣጠር የሚችልበት አቅም ነበረው። ዛሬ ግን ያ አቅሙ ላይ ስላልሆነ እንደውም እሳቸው ቃል በቃል ምንድነው ያሉት በዋለበት ከተማ እንኳን ማደር የማይችል ኃይል ሆኗል በማለት ነበር የገለጹት። እንግዲህ እሳቸው እየነገሩን ያሉት ፋኖ አሁን ላይ እንዲህ አይነት አቅም ያለው ባይሆንም ከግብጽ ህወሓት ከሻቢያ ጋር ተቀናጅቶ በአራቱም የኢትዮጵያ ክፍል ጥቃት ለመክፈት እየተዘጋጀ ነው ብለዋል። ይህንን ደግሞ በዋናነት የውጭ ታሪካዊ ጠላቶቻችን አጀንዳ ነው ብለዋል። በጀነራል መሐመድ ተሰማ በዚያ መድረክ ንግግር ላይ እንደ ታሪካዊ ጠላት የተመሰሉት ግብጽና ሻቢያ ናቸው። ግብጽ የኢትዮጵያ ነባር ታሪካዊ ጠላት እንደሆነች ይታወቃል። ሻቢያም ከጽንሰቱ ከፍጥረቱ ከውልደቱ አንስቶ ጸረ ኢትዮጵያ ትርክትና አቋም ሲያራምድ የነበረ የኢትዮጵያን መበታተን መፈረካከስ በግጭት መወጠር አጥብቆ የሚሻ የግጭት መሐንዲሱ የአቶ ኢሳያስ አፈወርቂ ድርጅት እንግዲህ የኢትዮጵያ ታሪካዊ ጠላት እንደሆነ ይታወቃልና በጀነራል መሐመድ ተሰማም ይህንን ጉዳይ በማንሳት ነው እንግዲህ ኢትዮጵያ ላይ በአራት አቅጣጫ ጥቃት ሊከፈት ነው። ከዚህ ጀርባ ደግሞ ሱዳን፣ ኤርትራ እንደዚሁም ደግሞ ግብጽ እንዳሉበት የተናገሩት። ከዚህ በተጨማሪም ህወሓትም እንዳለበት ጠቅሷል። እንግዲህ ነገሮቹ እጅግ የተያዙ ናቸው። ጀነራል መሐመድ ተሰማ እነዚህ 24 ኃይሎች ሰነድ ጭምር ተፈራርመው ጥቃት ለመክፈት መዘጋጀታቸውን እየነገሩ ነው። ባለፈው ሳምንት ደግሞ
በካይሮ የሚዘወረው የአልቡርሃን ጦር በሁለት አቅጣጫ ማለትም በመተማ አቅጣጫና በዚህ በቤንሻንጉል ጉሙዝ አቅጣጫ ኢትዮጵያ ላይ ጥቃት ለመክፈት መሰናዳቱን ባለስልጣናት ጭምር ለአልጀዚራ ተናግረዋል። እንግዲህ እነዚህ ነገሮች ስናያቸው እጅግ የተሰናሰሉ እጅግ እርስ በርስ የሚያያዙ ጉዳዮች ናቸው። ይህ ብቻ አይደለም። የፕሬዝዳንት ኢሳያስ አፈወርቂንም ያልተለመዱ እንቅስቃሴዎችና እርምጃዎች እዚህ ጋር ልብ ልንል እንችላለን። ምክንያቱም ፕሬዝዳንት ኢሳያስ አፈወርቂ በስልጣን ዘመናቸው እጅግ ባልተለመደ መልኩ ባለፉት 2 ወራት 3 ሀገራትን ጎብኝተዋል። ሶስቱንም ሀገራት ሲጎበኙ ጉዟቸውን ያደረጉት በተውሶ አውሮፕላን ነበረ። ወደ ግብጽ ሲጓዙ ከግብጽ አውሮፕላን መጥቶላቸው ነበር ያደረጉት። እንደዚሁም ደግሞ ወደ ሳውዲ አረቢያ ሪያድ ሲጓዙም እንደዚሁ ከሪያድ መጥቶላቸው አውሮፕላን መጥቶላቸው፣ በተመሳሳይ ወደ ፖርት ሱዳን ሲጓዙ ደግሞ እጅግ ባልተለመደ መልኩ በመኪና ነበር ጉዟቸውን ያደረጉት። ይህን ጉዟቸውን ያደረጉት በዚህ 2 ወር ውስጥ ሲሆን ሶስቱም ደግሞ ግብዣ ተደርጎላቸው ነው ወደ ካይሮ፣ ፖርት ሱዳን፣ ሪያድ፣ ጅዳ የተመላለሱት አቶ ኢሳያስ አፈወርቂ። የእሳቸውን የሪያድን ዱካ ተከትለው ደግሞ በትላንትናው ዕለት የሱዳን ብሔራዊ ጦር አዛዡ አልቡርሃን ጀነራል አልቡርሃን ደግሞ በትላንትናው ዕለት ሪያድ ገብተው ከቢን ሰልማን ጋር ሲወያዩ ተመልክተናል። እና እነዚህ ነገሮችን ነጠብጣቦቹን ስንገጣጥማቸው በእርግጥም አንድ የተገጣጠሙ ነጥቦች እንዳሉ አንድ ነገር የእልቂቱ ጌታ የተረምሱ አለቃ ኢሳያስ አፈወርቂ አንድ ነገር እየዶለቱ ኢትዮጵያ ላይ ከግብጽ ጋር በመሆን እየዶለቱ እንዳለ እንደዚሁም ደግሞ ከአልቡርሃን ጋር በመሆን እየዶለቱ እንዳለ አመላካሽ ተደርጎ ሊወሰድ የሚችል ጉዳይ ነው። የኢትዮጵያ መከላከያ ሰራዊት ከፍተኛ አዛዥም ጀነራል መሐመድ ተሰማ ይህንን ጉዳይ ተናግረውታል። ሌላው እዚህ ጋር ሊጠቀስ የሚችለው የህወሓት ሰሞነኛ እንቅስቃሴዎች ናቸው። ህወሓት ከሰሞኑ እንግዲህ አደገኛ ንግግሮችን እና እርምጃዎችን ሲያደርግ እየተመለከትን ነው። ለአብነትም የቀድሞ የሜቴክ ዋና ኃላፊ የነበሩት ሜጀር ጀነራል ክንፈ ዳኘው የሰጡት አስተያየት ነበር ከዚህ ከመገንጠል ጋር ተያይዞ። እንደዚሁም ደግሞ ባለፈው እሁድ ከኤርትራ ቅርብ ርቀት ላይ ወልቃይትን እንዲቆጣጠርለት አንድ ተጨማሪ የኮማንዶ ኃይል አስመርቋል። በዚያ ላይ የትግራይ ሰላምና ጸጥታ ኃላፊ ወይም የቲዲኤፍ አዛዡ ሜጀር ጀነራል ፍስሐ ማንጁስ ወይም ፍስሐ ኪዳኑ ንግግር አድርገው ነበር። በዚያ ንግግራቸው ላይ ለጦርነት እየተዘጋጁ እንደሆነ ሳይቀድሙ ለመቅደም እንቅስቃሴዎችን እያደረጉ እንዳለ ተናግረዋል። እኚህ የቲዲኤፍ አዛዥ ደግሞ ከዛሬ 2 ወር በፊት በአስመራ አድርገው ፖርት ሱዳን ከሱዳን ከፍተኛ የጦር መኮንኖችና ጀነራሎች ጋር መነጋገራቸውን መረጃዎች ጠቁመው ነበር። ከሱዳን መልስም ደግሞ በአስመራ ከፕሬዝዳንት ኢሳያስ አፈወርቂ ጋር ጭምር መገናኘታቸውን የደህንነት ምንጮች ከዚህ ቀደም ዘግበውት እንደነበር አንዘነጋም። ዘኢኮኖሚስትም ያነሳው ነገር አለ። ከአንድ ወር በፊት በወጣው ዘገባ በሱዳን ውስጥ የፋኖ የሻቢያ እንደዚሁም ደግሞ የኦላ የቲፒኤልኤፍ ከፍተኛ ኮማንደሮች ተገናኝተው መምከራቸውን ዘግቦት ነበር። እነዚህ ነገሮች ስናያቸው በእርግጥም የኢትዮጵያ ታሪካዊ ባላንጣዎች ሻቢያና ግብጽ እንግዲህ በኢትዮጵያ ያሉ የውስጥ ተቃዋሚ ኃይሎችን በመጠቀም ኢትዮጵያን በእልቂት ለመጥመድ በግጭት ወጥመድ አስረው ለመያዝ እንግዲህ እየተንቀሳቀሱ መሆኑን የሚያሳይ ነገር ነው። ጀነራል መሐመድ ተሰማ ይህንኑ ጉዳይ እንግዲህ በይፋ ተናግረውታል። እንግዲህ በቀጣይ ምን አይነት ጉዳዮች ሊከሰቱ ይችላሉ የሚሉትን ነገሮች ደግሞ እስቲ አብረን የምንመለከት ይሆናል።